ከሆቴል ሰርቪሶች ውስጥ ደግሞ እንዲያካትትልን የምንፈልጋቸው ነገሮች አሉ ማለት ነው። ለምሳሌ ጅማን የምናውቅበትን ባህላዊ ምግቦችን የጅማና አካባቢ ያሉ ባህላዊ ምግቦችን ቱሪስቶቻችን እንግዶቻችን ቀምሰው አጣጥመው አውቀውት እንዲሄዱ ቢታከልበት፣ እንዲሁም ደግሞ እንደዚሁ የምናሸበርቅበት ምርጥ የሆነ የባህላዊ ልብሳችን ቢያንስ በሳምንት አንዴ ሀይሌ ሪዞርት ውስጥ ሁሉ ቀን ማየት ብንችል፣ እነዚህ ነገሮች አንድም አካባቢ ላይ ያለውን ነገር ከማስተዋወቅ አንፃር መልዕክቱ ትልቅ ስለሆነ ይሄ ቢታከልበት። ተረፈ ያው እንዳነሳሁት ይቻላል ሞቶ ነውና ይሄ ጅማሩ ነው። ጅማ ላይ ገና ብዙ ነገር ከሀይሌ እንጠብቃለን። ይሄ መነሻ ለብዙ ባለሀብቶቻችን ምን ያህል ኢኒሼቲቭ እንደሆነ እናንተም ታውቃላችሁ። ሀይሌ ሪዞርት ጅማ ውስጥ ከተገነባ በኋላ በጣም ብዙ ውድድሮች አሉ፣ በጣም ብዙ ፉክክሮች አሉ። ይህን ማድረግ ስላስቻለልን እጅግ በጣም አድርገን እናመሰግናለን። እንግዶቻችንን በፍቅር በትህትና ስለምታስተናግዱልን፣ ስለምታሳርፉልን፣ ፈገግታ ከፊታችሁ ስለማይለይ ከበር ጀምሮ ያላችሁ መስተንግዶ ደግሞ እናንተን አገልግሎት የምትሰጡትን ከልብ እናመሰግናለን ማለት ነው። ብዙ የአንቨርሰሪ ዓመታትን ተመኘውላችሁ። አመሰግናለሁ። በጣም እናመሰግናለን። እንግዶቻችንን መጥቶ እዚህ በሰጡን መልእክትና እናስተካክላቸው፣ ልንጨምርበት፣ ልናክልበት የሚገባለን ስለሰጡን አስተያየት በጣም እናመሰግናለን። መልካም የምሳ ጊዜ ይሁንልን። የዛሬውን ፕሮግራም እንግዲህ አንደኛ ዓመታችንን አስመልክቶ በፕላቲኒየም ደረጃ ስፖንሰር ያደረገልን ሳሳ